የአማራ ፋኖ ህዝባዊ ድርጅት የአዲሱ ዓመት የፋኖ አንድነት ቃል ኪዳናቸው የአማራ ህዝብ ባልተማከለ መልኩ የጀመረውን ጸረ ጄኖሳይድ ህልውና ትግል በ2017 ዓ.ም በአማራ ፋኖ ህዝባዊ ድርጅት ታሪካዊ ምስረታ ወደ አዲስ ምዕራፍ እንዲሸጋገር አድርጓል። ሆኖም ባለፉት 50 ዓመታት በተደጋጋሚ እንደታየ ሁሌም የአማራ ድርጅት ሲመሰረት የሚከፉና የሚደነግጡ ኃይሎች በእንጭጩ እንዲቋጭ ተረባርበዋል። አሁንም እየተረባረቡ ይገኛሉ። በሚያሳዝን ሁኔታ በፋኖ አደረጃጀቶች መካከል የተፈጠረው ልዩነት ለነዚህ ኃይሎችና ለሌሎች የውስጥ ችግሮች አመቺ ሁኔታ ፈጥሮ አፋሃድ ገና ከመነሻው በአራት አቅጣጫ ከውስጥም ከውጭም ሁለገብ ጦርነት ተከፍቶበት አመቱን በሙሉ ራሱን በመከላከል ስራ ላይ ተጠምዶ እንዲያሳልፍ ተገዷል። እነዚህ ከአራት አቅጣጫዎች ጥቃት የሰነዘሩ ኃይሎች የሚከተሉት ናቸው። አንደኛ አገዛዙ ነው። አገዛዙ የአማራም ሆነ የፋኖ ብሎም ከሱ ውጭ የሆነ ማንኛቸውም ኃይል አንድ እንዲሆን እንደማይፈልግ ትንታኔ ወይም ማስረጃ አይፈልግም። መላው ኢትዮጵያውያን የሚያውቁት እውነታ ነው። ሆኖም አገዛዙ በተለይ የአማራን አንድነት ከምንም በላይ እንደሚጠላ ለአፋሃድ ምስረታ በሰጠው ምላሽ ቁልጭ ብሎ ይታያል። በጦርነት ሜዳ ላይ ምንም የተለየ ተአምር እንደማያመጣ ጠንቅቆ የሚያውቀው የብልጽግና አገዛዝ ገና ከመነሻው በአፋሃድ ላይ በማህበራዊ ሚዲያ የስም ማጥፋት ዘመቻ ከፍቶ ከፍተኛ ቁጥር ያለው የሳይበር ሰራዊት አሰማርቷል። እንዲሁም ገንዘብ በጅቶ የውስጥ ድርጅታዊ ክፍፍል ለመፍጠር የተለያዩ ሴራዎችን ጎንጉኗል። የጥላቻው ጥግ በዚህ ብቻ የሚረካ ባለመሆኑም የአፋሃድ አመራሮችን ለማስገደል ቅጥር ነፍስ ገዳዮችን በገንዘብ ገዝቶ አሰማርቷል። በድሮንም ሊጎድላቸው ሞክሯል። ሁለተኛ የተማሪው ንቅናቄ ቅሪቶች ናቸው። እንደሚታወቀው የ1966ቱ አብዮት ምንጭ የነበረው የ50ዎቹና የ60ዎቹ የተማሪው ንቅናቄ መሬት ላራሹ ከሚለው ፍትሃዊ ጥያቄ በስተጀርባ አማራን እንደ ህዝብ የረጅም ዘመን ጨቋኝ አድርጎ የፈረጀና ለዚህም እንደማካካሻ ሆኖ አማራ በኢትዮጵያ ፖለቲካ ውስጥ ግንባር ቀደም ሚና መጫወት የለበትም የሚል አቋም የነበረው ነው። የተማሪው ንቅናቄ በአሁኑ ጊዜ የተበተነ ቢመስልም አሻራውና አስተሳሰቡ በሀገራችን ፖለቲካ ውስጥ በቀጥታም በተዘዋዋሪ ሚና ባላቸው በርካታ የህብረ ብሔራዊና የብሔር ድርጅቶች፣ በሲቪክ ተቋማት፣ በሚዲያና በታዋቂ ግለሰቦች በኩል በሙሉ ኃይሉ አለ። ይህ ኃይል አፋሃድን ማፍረስ ብቻ ሳይሆን አማራ በፋኖ በኩል ጠንካራ ድርጅትና መሪ እንዳይፈጥር ውስጡን ባለው ኃይል ሁሉ ታግሏል። አሁንም እየታገለ ይገኛል። ሶስተኛ አፋሃድን ረግጠው የወጡ ድርጅቶች ሲሆኑ እነዚህ የውስጥ ችግሮች የምንላቸው እንጂ ከአገዛዙና ከተማሪው ንቅናቄ ተርታ የምናሰልፋቸው አይደሉም። አፋሃድን ልዩና ታሪካዊ ድርጅት የሚያደርገው ሁሉንም የፋኖ አደረጃጀቶች ያቀፈ እና በሙሉ ድምፅ የተመሰረተ መሆኑ ነው። ሆኖም ከምስረታው በኋላ የምርጫ ውጤትን አንቀበልም ያሉ የፋኖ አደረጃጀቶች ድርጅቱን ረግጠው መውጣታቸው የአማራን አንድነት ወደ ኋላ ለመመለስ ዋነኛው ምክንያት ሆኗል። በቀጣይነትም አፋሃድን በጭፍን ለማፍረስ የሄዱበት ርቀት በ2017 ዓ.ም ለአማራ የህልውና ትግል የተፈጠሩ በጣም በርካታ መልካም ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ እድሎች እና አጋጣሚዎች እንዲባክኑ አድርጓል። አራተኛ አንዳንድ የዲያስፖራ ቡድኖች ሲሆኑ እነዚህም የውስጥ ችግሮች የምንላቸው እንጂ ከአገዛዙና ከተማሪው ንቅናቄ ተርታ የምናሰልፋቸው አይደሉም። ፋኖን የወለደው ታላቅ ህዝባዊ አብዮት እንደመሆኑ መጠን ከደቂቅ እስከ ሊቅ ሁሉንም የህብረተሰብ ክፍል ያቀፈ ህዝባዊ ትግል መሆኑን በአግባብ ያልተረዱ አንዳንድ የዲያስፖራ አባላት የፋኖን የትግል ብቃት የመዋጋት ብቻ አድርገው በመቁጠር እኛ ከጀርባ ሆነን ፖለቲካውን እመራለን በማለት እንደ አፋሃድ አይነት ፖለቲካዊ ትጥቅ ትግልን አቀናጅቶ የሚመራ የፋኖ አደረጃጀት እንዳይፈጠር አበክረው ታግለዋል። አሁንም እየታገሉ ናቸው። በዚህ ሁኔታ በ2017 ዓ.ም ከውስጥም ከውጭም ባለ ብዙ ፈርጅ ጥቃቶች የተከፈተበት አፋሃድ ዋነኛ ትኩረቱን በአንድ በኩል ድርጅታዊ ህልውናውን ከመጥፋት መታገድ፣ በሌላ በኩል በአማራ ህዝብ ላይ ጄኖሳይድ የህልውና አደጋ ብቻ ሳይሆን በኢትዮጵያም ላይ የመበታተን አደጋ በጋረጠው መንግስታዊ ዘረኛ ስርዓት ላይ አድርጎ የውስጥም የውጭም ችግሮችን በጥበብ ለማለፍ የቻለና በ2017 ዓ.ም በተስፋ ለመቀበል የሚያስችል ቁመና ላይ ለመድረስ የበቃ ድርጅት ነው።
በ2017 ዓ.ም አፋሕድ 4 ትላልቅ ድሎችን አስመዝግቧል። አንደኛ፣ በፋኖ አደረጃጀቶች መካከል በተፈጠረው ክፍፍል አማራ ወደ ለየለት የእርስ በእርስ ጦርነት እንዳይገባ ወሳኙንና ብቸኛውን ሚና ተጫውቷል። ሁለተኛ፣ በብዙ የውስጥና የውጭ ችግሮች ተወጥሮም ቢሆን በወታደራዊ ትንቅንቁ አገዛዙ እንኳን የበላይነቱን ሊይዝ ይቅርና በየአውደ ውጊያዎቹ በሚደርስበት ሽንፈት ጭራሽ ተስፋ እንዲቆርጥ ሆኗል። ሶስተኛ፣ ብዛታቸው የተነሳ ለመዘርዘር የሚያስቸግሩ የውስጥና የውጭ ፈተናዎች ቢደርሱበትም ሁሉን ችሎ አፋሕድ አልፈረሰም። ድርጅታዊ ህልውናውን ማስጠበቅ ችሏል። በዚህም ከአፋሕድ ይልቅ በብዙዎች ዘንድ አንድነቱ የማይፈለገው አማራ አሸናፊ ሆኗል። አራተኛ፣ የአማራ የጸረ ጄኖሳይድ ትግል በዓለም አቀፍ ማህበረሰብ ዘንድ በአፋሕድ በኩል እውቅና አግኝቶ ከአሜሪካ፣ ከአፍሪካ ህብረት፣ ከኢጋድ፣ ከአውሮፓ ጋር ግንኙነት መስርቷል። ይህ ሁሉ እንደተጠበቀ ሆኖ በሁሉም መስክ ከተሰራው ያልተሰራው እንደሚያመዝን ታሳቢ ሊደረግ ይገባል። እነዚህ የጎደሉ ነገሮች በ2018 ዓ.ም እንደ አፋሕድ ብቻ ሳይሆን እንደ አንድ አማራና እንደ አንድ ፋኖ ሆነን እንሞላቸዋለን ብለን ተስፋ ሰንቀናል። በ2018 ዓ.ም አፋሕድ ያስቀመጣቸው 5 ግቦች፣ አንደኛ፣ በቀዳሚነት ከአፋሕድ ውጭ ያሉ የፋኖ አደረጃጀቶች ጋር አንድነት እንዲመሰረት በሙሉ ኃይል መንቀሳቀስ። ሁለተኛ፣ አሁን በየቦታው እያስመዘገብናቸው ከሚገኙት ወታደራዊ ድሎች ባሻገር በአገዛዙ ላይ ወታደራዊ ዶክትሪንን መሰረት ያደረገ ስትራቴጂካዊ የጦር በላይነትን ለመቀዳጀት ወደሚያስችል ዘመቻዎች መሸጋገር። ሶስተኛ፣ ፋኖ በአማራ ክልል የተቀዳጀውን የፖለቲካ በላይነት በኢትዮጵያ ደረጃም እንዲቀዳጅ ወሳኝ የፖለቲካ ተግባራትን መከወን። አራተኛ፣ በኢትዮጵያ ስር ነቀል ለውጥ እንደሚያስፈልግ ዓለም አቀፉ ማህበረሰብን ለማሳመን የተጀመሩ በጎ ጥረቶችን ይበልጥ ማጠናከር እና አምስተኛ፣ ከሀገር ቤት በባሰ ደረጃ የተከፋፈለውን ዳያስፖራ ወደ አንድነት እንዲመጣ በማድረግ የህልውና ትግሉን ሙሉ አቅሙ በዲፕሎማሲና በፋይናንስ እንዲያግዝ ማስቻል ናቸው። እነዚህን ግቦች ለማሳካት የአማራ አንድነት ወሳኝ ግብአት ነው። ስለዚህም አፋሕድ አዲሱን 2018 ዓ.ም የሚቀበለው በ2017 የተፈጸሙትን አፍራሽ ነገሮች ሁሉ ለፈጣሪና ለታሪክ ትቶ ለተበደለው አስቀድሞ ይቅርታ ብሎ ለበደለውም እንደዛው አስቀድሞ ይቅርታ ጠይቆ ከሁሉም የፋኖ አደረጃጀቶች ጋር በመርህና በህግ አግባብ አንድ ለመሆን በንጹህ ህሊናና ልብ እንደሚሰራ በህዝብና በታሪክ ፊት ብቻ ሳይሆን ከሁሉም በላይ በሆነው ፈጣሪ ፊት በአደባባይ ቃል በመግባት ነው። 2018 ብሩህ ዓመት ነው። አመሰግናለሁ።